ሰላም ሰላም፣ እንዴት ናችሁ? የዩቲዩብ ቤተሰቦች ሁላችሁም ሰላማችሁ ይብዛ በያላችሁበት። ለዛሬ ደግሞ እጅግ በጣም ጠቃሚና ሰውነትን የሚጠግን በተለይ ለወለዱ ሴቶች እንዲሁም ለታመሙ ለወንዶችም ለማንኛችንም የሚሆን ቡላን የሚተካውን የካሳቫ ዱቄት ነው ማሳያችሁ። ይሄ እዚህ ጋር የምታዩት የካሳቫ ዱቄቱ ፉፉ የሚባል ገንፎ ነው የሚሰሩበት ብዙ ጊዜ አፍሪካን ሀገሮች። ይሄ ካሳቫ በጣም ተመሳሳይ ነው ጥቅሙ ከቡላ ጋር እና ብዙዎቻችን ቡላ ነው የምንፈልገው እና እንደዚህ አይነት አማራጮችን አንጠቀምም ማለት ነው። በተለይ በውጭው ዓለም ያለን ኢትዮጵያኖች እንደዚህ አይነቱን ዱቄት ካሳቫን ቡላን የሚተካ መሆኑን አንረዳም እና ካሳቫ ተመሳሳይ ልክ ቡላ የኮባው እንትኑ ግንዱ እሱ ተፈቅፍቆ እንደሚሰራው ሁሉ ካሳቫም ተክል ነው። የዚህ ተክሉ ስሩ ነው ተፈቅፍቆ ዱቄት የሚሆነው እና ተመሳሳይ አይነት ጥቅም ነው ያለው ይሄም ካሳቫ እና ብዙዎቻችን ቡላ ብቻ የምንጠቀም ሰዎች ካለን ቡላ በማናገኝበት አጋጣሚ ላይ ስንሆን ደግሞ በአፍሪካ ሾፕ የማግኘት ቻንሳችን ይሄ የሰፋ ነውና የካሳቫን ዱቄት ቡላ ማድረግ እንችላለን። ስንሰራውም ራሱ ተመሳሳይ ነው። በቃ ሁሉ ነገሩ በውስጡ ያለውም ጥቅም ሁለቱም ስር ናቸው። ስር ነገሮች ደግሞ ለጤናና ለጥንካሬ በጣም አስፈላጊ እንደሆኑ የተረጋገጠ ስለሆነ ካሳቫን ዱቄቱን እንደ ቡላ መጠቀም እንችላለን ማለት ነው። አሰራሩም ተመሳሳይ ነው ከቡላ ጋር። በጣም ቀላል የሆነ አሰራር ነው። አብረን እናየዋለን፣ አብረን እንሰራለን ማለት ነው። ያው ውዶቼ እንግዲህ ካሳቫውን የምንፈልገውን ያህል መጠን ነው የምንጨምረው። ልክ ቡላ ቀጠን አድርገን እንደምንሰራው ወይም ደግሞ ወፈር አድርገን እንደምንሰራው ማለት ነው፣ እንደምንፈልገው ቲክነስ ማለት ነው። እና ዱቄቱን ተመሳሳይ ነው አሰራሩ። በውሃ በጥብጠን ከዛ በኋላ የሚቀጥለው የፈላው ውሃ ላይ የተዘጋጀው ላይ እሱ ላይ መጨመር ማለት ነው። እና በቃ በጣም ተመሳሳይ። በዛ ላይ ደግሞ የቡላ አይነት ጥቅም ያለው ስለሆነ ብዙ ጊዜ በውጭ ዓለም ያላችሁ ይህንን የማግኘቱ ቡላውን የማግኘቱ ቻንስ አንዳንዴ አይኖርም ሲፈለግና ይህንን የካሳቫ ዱቄት እንደ አማራጭ መውሰድና መጠቀም ይቻላል ማለት ነው። እንደዚህ ነው ቴክነሱ። ያው ልክ እንደ ቡላው ማለት ነው። ከዛ ያው የፈላ ውሃ ውስጥ የተዘጋጀ ውስጥ እንጨምረዋለን ማለት ነው። ይሄንን ያው እዚህ ጋር የፈላ ውሃችን ላይ እንጨምረዋለን እየበጠበጥ ነው እና እየጨመርን እናማስለዋለን ማለት ነው። ኤግዛክትሊ በቃ ቡላ ማለት ነው። ይሄ እንደምታዩት ይሄው እየወፈረ ነው የመጣው። እንደ ፍላጎታችን ጠንከር ያለ ወፈር ያለ በጣም የምንፈልግ ከሆነ እንዲወፍር ያው ገዛ አድርገን መጨመር ነው ማለት ነው። እንግዲህ ይሄ ውዶች ራሱ እየወፈረ ነው የመጣው። አንድ ጊዜ እውነት ብታዩት በጣም ትወዱታላችሁ። በጣም ቆንጆ ነው። በዛ ላይ ጤናማ ነው። ሁሉ ጊዜ ቡላ ብቻ ሳይሆን እንደዚህ አማራጭ ብንወስድ ራሱ ለጤንነታችን ጥሩ ነው። ያው እንደተናገርኩት ካሳቫ እናንተም እንደምታውቁት ተክል ነው። ተክል ደግሞ ምንም አይነት ጉዳት የለውም። አሁን እንደዚህ ዝግጁ የሆነ ነው፣ እየደረሰ ነው ማለት ነው። የጨመርኩት ያው የተበጠበጠውን ያያችሁት ነው። እንግዲህ የመጣው ቲክነሱ ውፍረቱ እንደዚህ እንደምታዩት ነው ማለት ነው። ይሄው ጨርሻለሁ። ሁሉ ነገር ተሰርቶ ውዶችዬ በርበሬ ያደርጋለሁ። ማደርገው ልክ እንደ ቡላ ነው፣ እንደ ገንፎ ሳይሆን ቡላ ያው ከላዩ ላይ ነው የሚደረገው ሁሉም ነገር። ቅቤ አደርጋለሁ። የሜልት የሆነ የቀለጠ ቅቤ ነው እና ልጆቼ በጣም ነው የምትወዱት። በዛ ላይ ቆንጆ ነው። እንደምታውቁት ብዙ አፍሪካ እናቶች ብዙ ልጅ ወልደው የሚያሳድጉ ናቸው። ይሄ ካሳቫ የዕለት ተዕለት ምግባቸው ነው ብዙዎቹ።
እና እንደውም የጥንካሬያቸው ምልክት አንዱ ይሄ እንደሆነ ነው የሚናገሩት ራሳቸው። እና እንግዲህ ይሄን ይመስላል። እንግዲህ እናንተም ሰርታችሁ ብትቀምሱት ብታዩት ደስ ይለኛል። ከምንም በላይ ደግሞ ጥቅሙን ነው የምንመገበው ምግብ ማየትም ማሰብም ያለብን እና እንደነገርኳችሁ ካዛቫው አትክልት ነው። የባናናም ዱቄት አለ፣ በሱም ራሱ ይሰራል። ግን ይሄ የበለጠ በጣም ጠንካራ የሚያደርግና እንደ ቡላ የሚደግፍ ምግብ እንደሆነ ይነገራል ማለት ነው። እንግዲህ ሀሳብ አስተያየት ለምትሰጡኝ፣ ለምትደግፉኝ፣ ለምታበረታቱኝ በሙሉ አመሰግናለሁኝ። ለዛሬ ይዤላችሁ የመጣሁት በጣም ቀላል የሆነ የፉፉ እንደ ቡላ ሰርቼን ያሳየኋችሁ። ይህንን የፉፉ ዱቄት የምትፈልጉ ወይም የካሳቫ ዱቄት የምትፈልጉት ብዙ ጊዜ የሚገኘው በአፍሪካን ስቶር ነው የሚገኘው እና ኤዥያኖችም ስቶር ይገኛል አልፎ አልፎ። ይህን ይመስላል እንግዲህ ሀሳብ አስተያየት ለምትሰጡ ለምትደግፉኝ አመሰግናለሁ። በቀጣይ ደግሞ ቆንጆና አስተማሪ የሆነ ጠቃሚ የሆነ ነገር ይዤ እመጣለሁኝ። መልካም ጊዜ ይሆንላችሁ። ባይ ባይ። አመሰግናለሁ። ባይ